ገለጫ ተዋዕዱ አላህ ቁርአን ላይ ነብዩና አለይሂ ሰላቱ ወሰላም ሲያዛቸው ወኽፊድ ጀናሐከ ሊመን ተበዐከ ሚነል ሙእሚኒን ከአማኞች ላንተ ለተከተሉ ክንፍን ዝቅ በለላቸው ተናነስላቸው እያለ አላህ ነብዩና አለይሂ ሰላቱ ወሰላም በዚህ መልኩ እንዲተናነሱ አላህ አዟቸዋል። ረሱልም ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሲነግሩን አን ኢያድ ኢብኑ ሒማር ረዲየላሁ ዐንሁ قال رسول الله صلى الله عليه وسلم إن الله أوحى إلي أن توادؤوا حتى لا يفخر أحد على أحد ولا يبغي أحد على أحد رواه مسلم نبي صلى الله عليه وسلم قالوا الله بني له وحي يردوال ملك ترعي أمتتوال من يميل أن توادؤوا تنانسوا زكبلوا حتى لا يفخر أحد على أحد አንዱ በአንዱ ላይ እስከማይፎክር ድረስ መፎከር ጉራ የመሳሰል እንዳያደርግ ወላ የብጊ አሐድ አላ አሐድ አንዱ በአንዱ ላይ ድንበር እንዳያልፍ መተናነስ ዝቅ ማለት የረሱሉ አለይሂ ሰላቱ ወሰላም ባህሪ ነው። የዚህ ተቃራኒው ከዚህ በፊት እንዳየነው ኩራት ነው። ደረትን ልብን ማሳበጥ ከኛ በላይ ማን አለ ብሎ ወንድሙን ዝቅ አድርጎ መመልከት። አማኝ ደግሞ ለወንድሙ ዝቅ ይላል እንጂ ወንድሙን ዝቅ አያደርግም። ግልጽ ነው። ለወንድሙ ዝቅ እንጂ ወንድሙን ዝቅ አያደርግም። ይህ የነብዩ አለይሂ ሰላቱ ወሰላም አስተምሮ ነው። ተዋዕዱ ሲኖረን አላህ ዘንድ ደረጃችን ከፍ ይላል። አቡ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ ማ ነቀሰት ሰደቀቱ ሚን ማሊና ከገንዘብ ላይ ሰደቃ አትቀንስም። አንድ ሰው ማነቀሰ ሰደቃ እኮ አትቀንስም። ሚን ማሊን ከአንድ ሰው ገንዘብ ሰደቃ ስላወጣ ገንዘብ አይቀንስም። እርግጠኛውን ሰደቃ ስትሰጥ ይፋፋል እንጂ ገንዘብ አይቀንስም። ጧት ጧት መላእክቶች ዱዓ ያደርጋሉ የአላህ የሚለግሰውን አፋፋለት አብዛለት የሚል የሚቋጥረውን ማይሰጣውን ደግሞ አጥፋበት ሚሉአሉ መላእክቶች ዱዓ ያደርጋሉ። ሰደቃ ስትሰጥ ወላሂ አላህ ይጨምርልሃል። አንድ ዓሊም ነበሩ አላህ ይርሐማቸው፣ አሁን በህይወት የሉም። ይህን ትምህርት ብሉጉል መራም ሚል ኪታብ እያስቀሩን የዛሬ 15 ዓመት አካባቢ ላይ አንድ ንግግራቸው ትዝ ይለኛል። ይህን ሐዲስ የእውነት ነው ሐቅ ነው ብሎ በራሳቸው የገጠማቸው ነገሩ። አንዋር መስጂድ ላይ አንድ ሰው ፊቱ ምንም በቃ የእውነት በየጊዜው የሚለምን ሰው አይደለም። ተቸግሬያለሁ ባካችሁ ብሎ ሲነሳ አዲስ ነው እንግዳ ነው። ኪሴ ላይ 2 ብር ነበረች 2 ብር ናት አሉ። አውጥቼ ሰጠው። በቃ ለሰው የሆነ ነገር ትሆን ነበር። በወቅቱ ኪሳቸው ላይ ያለው 2 ብር ነው። ሱብሃንአላህ ነፍስያቸውን እንዴት እንዳሸነፉ። ልክ ከመስጊድ ወጥተው ሲሄዱ አንድ ሰው መጣና አሉ ሰላም አለይኩም ኡስታዝ ብሎኛል። እጁን ኪሴ ላይ ከተተው። ከዛ በኋላ ምንድነው ብሎ ብዬ እጄን እኔም ኪሴ ውስጥ ከተው ድፍን 50 ብር ናት። ሱብሃንአላህ ጨምሮ አላህ መጣው ይፋፋል። ከዛ ምን አሉ ሰለላሁ ዐለይሂ ወሰለም ወማ ዛደ አላሁ አብደን ቢዐውፊን አሉ አንድ የአላህ ባሪያን በይቅርታ ይቅር ማለትን አይጨምርለትም ኢላ ዒዘን ክብርን ቢሰጠው እንጂ ያልቀዋል ያከብረዋል። አውፍ ስትል ይቅር ስትል አላህ ያልቀሃል። ወማ ተዋደዐ አሐዱ ሊላህ አንድ ሰው ለአላህ ብሎ ዝቅ አይልም ኢላ ረፈዐሁ አላህ ከፍ ያደረገው ቢሆን እንጂ። ለአላህ ብለህ ዝቅ በል ተናነስ። ይሁን አቅም አለኝ ብለህ አትጉራ። ኩራት ምናምን እዛ ወርውረው አይጠቅምም። ተዋዱ ያሉ ሰው የሚተናነስ ሰው ይወደዋል። ቢሞት ሰው ያዝንለታል። ያ አላህ እከሌ ምን የመሰለ ሰው ነው፣ ሰው ጋር ያለው ግንኙነቱ ያማረ እንዴት ያለ ሰው ነው ያዝንለታል። ሚኮራ ሰው ሲልስ አላህ ገላገለን ይላል። ለምን? በባህሪ ስለሚያውቁ። ሱብሃንአላህ መኩራት ከባድ የመጥፎ ሰዎች ባህሪ ነው። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በጣም ከመተናነሳቸው የተነሳ ህፃናትን ጭምር ያከብሩ ነበር። ረሱል አለይሂ ሰላቱ ወሰላም አነስ ረዲየላሁ ዐንሁ ምን ይላሉ? أنه مر على الصبيان بهፃናት መንገድ አለፉ። አነስ فسلم عليهم አነስ ምን አሉ? السلام عليكم አሏቸው ህፃናቶች። ከዛ ከሱ ጋር የነበሩ ሰዎች ነበሩና ምን አሉ? አነስ وقال كان النبي صلى الله عليه وسلم يفعله متفق عليه ነብዩ እኮ እንደዚህ ያደርጉ ነበር። ህፃናት ሲያዩ السلام عليكم እንዴት ናችሁ ያጫውታሉ። ነብዩ ሰለላሁ ዐለይሂ ወሰለም ዝቅ ብሎ ከልጆች ጋር ይጫወታሉ። አጂብ
የነብዩ አለይሂ ሰላቱ ወሰላም ባህሪ በጣም የሚያጅብ ነው ወላሂ። አንድ ቀን ረሱል አለይሂ ሰላቱ ወሰላም ኹጥባ እያደረጉ አንድ ሰው መጣ። ኹጥባ እያደረጉ ነው። ነቢ ረፍዓ ተሚም ብኑ ኡሰይድ ረዲየላሁ ዐንሁ ምን ይላል? ቃለ ኢንተሃይቱ ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ወደ ነቢ ሰለላሁ ዐለይሂ ወሰለም ቀረብኩኝ ደረስኩኝ። ወሁወ የኽጡብ እሳቸው ኹጥባ እያደረጉ ነው። ፈቁልቱ ያ ረሱለላህ አንተ የአላህ መልእክተኛ ረጁሉን ገሪቡን ጃ የስአል አን ዲኒሂ ላ የድሪ ማ ዲኑሁ የሰውየው እንግዳ ነው፣ ስለ ዲኑ አቅምና ስለ ዲኑ ጉዳይ መጠየቅ ይፈልጋል ሲል ፈአቅበለ ዐለየ ወደ እኔ መጡ ኹጥባቸውን አቋርጠው። ከዛ በኋላ ወተረከል ኹጥበተሁ ኹጥባቸውን አቆሙት። ሐታ ኢንተሃ ኢለየ ወደ እኔ እስኪደርሱ ድረስ ፈኡትየ ቢኩርሲይን ፈቀዐደ ዐለይሂ ኩርሲይ ወንበር መጣ ተቀመጡ። ከዛ ወጀዐለ ዩዐልሙኒ ሚማ ዐለመሁ አላህ ካሳወቃቸው ያሳውቁኝ ነበር። ثم أتى خطبته فأتم آخرها رواه مسلم። ከዛ ወደ ኹጥባቸው ሄዱና ያቋረጡትን ሞሏቸው።